ለመሆኑ አስባችሁ ታውቃላችሁ? ለምንድነው አንዳንድ ሰዎች ምንም ቢለፉና ቢደክሙ ሁልጊዜ ድሃ ሆነው የሚቀሩት? ለምንድነው ሌሎች ደግሞ በቀላሉ የሚሳካላቸው የሚበለጽጉት? ልዩነቱ ጉልበት ወይም እድል ይመስለናል። ፍቀዱልኝና አንድ መርዶ ልንገራችሁ። አሁን ባላችሁ ማንነት አመለካከት ከቀጠላችሁ በሚቀጥሉት 5 ዓመታትም የምትኖሩት ልክ እንደ ባለፉት 5 ዓመታት ነው። ምንም የሚቀየር ነገር የለም። ዛሬ ዓለም የምትመራባቸው ድብቅ ሕጎች ህይወታችሁን በአንድ ጀንበር ሊቀይሩ የሚችሉ 4 ቁልፍ ስሜቶች እናያለን። ይህ ቪዲዮ እስከ መጨረሻው ካልተመለከታችሁ ባለማወቅ ብቻ የምትከፍሉት ዋጋ ከባድ ሊሆን ይችላል። ለመለወጥ ዝግጁ ናችሁ? ዓለም በህግጋት ነው የምትመራው። የስበት ህግ እንዳለ ለስኬትም ለሀብትም የራሱ ህግ አለው። ብዙዎቻችን የምንጎዳው እነዚህን ህጎች ባለማወቃችን ነው። ጂም ሮን አወቃቀሩን ተማሩ ይላል። ህጋን የአጠቃቀም ህግ። የማይጠቀሙበት ማንኛውም ነገር ይጠፋል። አእምሮን ካልተጠቀምክበት የማሰብ ብቃት ይዘጋል። ተሰጥኦንም የአጠቃቀም ህግ። የማይጠቀሙበት ማንኛውም ነገር አእምሮን ካልተጠቀምክበት የማሰብ ብቃት ይዘጋል። ተሰጥኦንም ካላወጣው ይጠፋል። ስለዚህ ራስን አዲስ ዝርዝር አውጣና ሁሉንም ተሰጥኦ፣ ችሎታን፣ አእምሮን፣ ብልሃትን፣ ጥንካሬን፣ ጠንካራ ስሜትህን፣ እምነትህንና ድፍረትን ጥቅም ላይ መዋላቸውን እርግጠኛ ሁን። ካልሆነ ግን ታጣቸዋለህ። ሁለተኛው ህግ የመዝራትና የማጨድ ህግ ነው። ሁለተኛው ህግ የመዝራትና የማጨድ ህግ ይባላል። የዘራውን ማንኛውንም ነገር ታጭዳለህ ይላል። ለማታለል አትሞክር። የምታጭደው የዘራውን ነው። ምርቱን ካልወደድከው ማንንም የምትወቅሰው መልሱ የዘራውን ሰው ደግሞ የት ነው የምታገኘው? መልሱ በመስታወት ውስጥ ይኸው። ህይወት ልክ እንደ ወቅቶች ናት። ወቅቱ መለወጥ አትችልም፣ ራስን ግን መለወጥ ትችላለህ። ክረምትን ተመልከቱት። የገንዘብ እጥረት ወይም የልብ ስብራት መምጣቱ አይቀርም። ለምን መጣ ብለህ አታማር። ይልቁንም እንዴት አልፈዋለሁ ብለህ ቀላል እንዲሆን አትመኝ። አንተ የተሻልክ ለመሆን ተመኝ። ጸደይንም ይሁን ከችግር በኋላ ሁልጊዜ እድል ይመጣል። ጸደይ ሲመጣ ግን ሳትዘነጋ በፍጥነት ተጠቀምበት። ምክንያቱም እድሎች ጥቂት ናቸው። በጋንም ብታዩት የጀመርከውን መልካም ስራ ጠብቅ። አሉታዊ ሰዎች፣ ሰነፍ አስተሳሰቦችን ሰብልህን እንዳያጠፋ ንቁ ሁን። በልግም ውጤትህን በኃላፊነት ተቀበል። ጥሩ ከሰራ በደስታ እጨድ። ካልሆነ ደግሞ መንግስት ወይም ኢኮኖሚ ሳታማካኝ ራስህን ጠይቅ። ህይወትህን በአንድ ቀን ሊቀይሩ የሚችሉ 4 ስሜቶች አሉ። የመጀመሪያው መሰልቸት። በቃኝ ማለት በቃኝ የምትልበት ቀን ለውጥ የሚጀምርበት ቀን ነው። ከመካከለኛነት ጋር ተሸናፊ ከመሆኑ በቃኝ ማለት። ሁለተኛው ውሳኔ መስጠት። ኃይለኛና ስሜታዊ ነው። ለእድገት መወሰን አለባችሁ። ምርጥ ምክሬ ቀላል ከሆነ በቀላል አድርገው፣ ከባድ ከሆነ በከበደ መንገድ አድርገው ብቻ አድርገው። ውሳኔ አንዳንዴ ከሁሉ ከባድ ክፍል ነው። ሶስተኛ ፍላጎት። በከፍተኛ ሁኔታ መፈለግ። ፍላጎት ከውስጥ የሚመጣ መጽሐፍ፣ ዘፈን፣ ንግግር ወይም ሴሚናሪ ሊቀሰቅሰው ይችላል። ህይወት እንዲነካችሁ ፍቀዱለት። አራተኛ ቁርጠኝነት። አደርገዋለሁ ይላል። እነዚህም 2 ቃላት በጣም ኃይለኛ ናቸው። አደርገዋለሁ ወይም እሞታለሁ ማለት ነው። ተራራውን እወጣዋለሁ። ሰዎች በጣም ረጅም ነው፣ ከባድ ነው፣ ማንም አላደረገውም ይሉኛል። ግን ተራራው የእኔ ነው፣ እወጣዋለሁ። ወይ ከላይ ሆኜ ሳውለበልብ ታዩኛላችሁ፣ ወይ በተራራው ጎርጌሞች ታገኙኛላችሁ። ምክንያቱም አልመለስም ማለት ነው። ቁርጠኝነት ማለት ፈጽሞ ተስፋ ላለመቁረጥ ለራስ ቃል መግባት ማለት ነው። የዛሬው ትምህርት ባለቤት ታላቁ አሰልጣኝ ጂም ሮን ነው። እሱ እንዳለው ስኬት የምታሳድደው ነገር ሳይሆን አንተ በምትገነባው ማንነት የምትሰበው ነገር ነው። አሁን ጥያቄው ላንተ ነው። ዛሬ ምን ለመቀየር ወሰንክ? አሁኑኑ አንድ ለውጥ ጀምር። ይህ ቪዲዮ ካነቃቃ ላይክ አድርገው። በሚቀጥሉት 5 ዓመታት ተመሳሳይ መሆን ካልፈለግ ደግሞ ሰብስክራይብ በማድረግ ቤተሰብ በተግባር የምትቀይረውን አንድ ነገር ኮሜንት ላይ ጻፍልኝ። አትርሳ፣ አንተ ስትለወጥ ዓለም ትለውጣለች። በሚቀጥሉት ቪዲዮ እስከምንገናኝ ቻው።